ሐምሌ 9 አቤት 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 አይነ ፀሐይ በምትባል የግብጽ የቀድሞ ክፍለ ሀገር ይኖር ስለነበረ ስለዚህ አንጥረኛ ቅዱስ አደራ ሁላችሁም ማወቅ አለባችሁ። አዎ ወላጆቹ ደጋግ ክርስቲያኖች ነበሩና ከተወለደበት ጊዜ ጀምሮ በምግባር በሃይማኖት በጾም በጸሎት በስግደት ጥንቅቅ አድርገው እያስተማሩ ካሳደጉትና በስጋዊ ህይወቱም ደግሞ በስጋዊ ሙያውም ደግሞ የተመሰገነ አንጥረኛ እንዲሆን አደረጉት። ታዲያ ይሄ ቅዱስ በወዙ በላቡ በአንጥረኝነቱ ያካበተው እጅግ በጣም ብዙ ሀብት ነበረው። ታዲያ በዚህ ሀብቱም ደግሞ ነዳያንን ያበላና ያጠጣ ችግረኞችንም ይመጸውት ነበር። ነገር ግን ከዕለታት አንድ ቀን ታላቅ ፈተና ገጠመው። አዎ አንዲት አረባዊት ሴት ወደ እርሱ ትመጣና የጆሮ ጉትቻ ወይም ደግሞ የጆሮ ጌጥ እንዲሰራላት ተጠይቀዋለች። እርሱም ከወርቅ ቆንጆ አድርጎ ሰራላትና እርሷ ግን ጌጡን ወስዳ ገንዘቡን አልመልስም ወይም ደግሞ ገንዘብ አልከፍልህም አለችው። እርሱም ምን ነው እህቴ የለፋሁበትን ገንዘቤን ለምን አትከፍኝም በሚላት ጊዜ እርሷም ገንዘብህን አልሰጥህም ባይሆን አለችና ሴትነቷን ገልጣ ገላዋን አጋልጣ በዝሙት አብሯት እንዲወድቅ ጠየቀችው። ይሄ በምግባርና በሃይማኖት ይኖር የነበረ ቅዱስ ግን አነጋገሯና ድርጊቷ እጅግ በጣም አስደነገጠው። ከፊቷ ላይ 3 ጊዜ አማተበና ተናግሯትና ሰድቧት ወደ ቤቱ ጥሏት ሄደ። ታዲያ ሌሊቱን ሙሉ ሲያስብ ሲያምሰለስል አደረና ወሰነ። አዎ በጠዋት ተነስቶ ያንን የሰበሰበውን ያካበተውን ሀብትና ንብረቱን በሙሉ ለነዳያን በተነና አዎ ከላዩ ላይ ያለው የለበሰው ልብስ እስከሚቀር ድረስ ቤቱን ሙሉ ንብረቱን ሀብቱን በሙሉ ለነዳያን አካፈለና በጣም ደስ እያለው ከተማውን ጥሎ ወደ በረሃ ተሰደደ። የልቦናን የሚያውቅ መድኃኔዓለም ኢየሱስ ክርስቶስም 3 ስውራን ቅዱሳንን ሰደደለት። 3ቱም የብርሃን አክሊል ደፍተው የብርሃን ካባ የብርሃን ላንቃ ደርበው የብርሃን ዘንግ ይዘው ተገለጹለት። እየመሩም ወስደው በግራና በቀኝ ወንዝ የሚፈስ ደስ የሚል ወንዝ ያለበት መሃሏ አረንጓዴ የሆነች ቦታ ላይ ወስደው አስቀመጡት። ከዚያም 3ቱ ቅዱሳን በላይዋ ላይ የእንቁ ብርሃን ያለባት የብርሃን ዘንግ ሰጥተውት ወደ ፈጣሪያችን እንስገድ አሉትና እርሱም አብሯቸው ሰግደው ቀና ሲል ግን 3ቱ ቅዱሳን የሉም፣ ተሰውረው ነበረ። እነርሱም በማጣቱ እያዘነና እያለቀሰ ተጋድሎን ሀብሎ በጾም በጸሎትና በስግደት ጀመረ። ይሄ ቅዱስ የሚመገበውም ሆነ የሚለብሰው ቅጠል ነበረ። በእርሱ ዘንድ ምሽት የሚባል ነገር የለም። ምክንያቱም ያቺ ዘንግ በሚመሽ ጊዜ ግሩምና አስደናቂ የሆነ ብርሃን ታብራለት ነበር። ረዥም መንገድ መሄድ በፈለገ ጊዜም መንገዱን ትመራው ጎዳናውንም ታሳጥርለት ነበር። እንደዚህ ባለ ተግባር ለበርካታ ዓመታት ከሰዎች ተለይቶና ተገልሎ ከኖረ በኋላ አጋንንት በተለያየ መንገድና ስልት ይፈትኑት ጀመር። ነገር ግን አልቻሉትም። ታዲያ እነሱን ባቃታቸው ጊዜ ወደ ከተማ ሄደው በሰው አርአያ ለሽፍቶች ተገለጹና እንዲገድሉት ተማከሩ። ነገር ግን ሽፍቶቹ ሊገድሉት ሄደው ከፊት ለፊት እያዩት እየሮጡ ቢሄዱም እንኳን አይደርሱበትም ነበር። አዎ ሽፍቶቹ አሁን ካሁን ደረስንበት እያሉ ሲራመዱ ሲሮጡ ውለው ቢያድሩም እንኳን አልደረሱበትም። ምክንያቱም ልዑል እግዚአብሔር በኪነ ጥበቡ ጎዳናውን መንገዱን ያረዝምባቸው ነበር። በኋላ ግን ሽፍቶቹ በድካምና በውሃ ጥም ሊሞቱ ባሉ ጊዜ ይሄ ቅዱስ ምንም እንኳን እርሱን ሊገሉ የመጡ መሆናቸውን ቢያውቅም አዘንላቸው፣ እራራላቸው። ባህሩን ያለ ታንኳ እንደ የብስ እየረገጠ ደረሰላቸውና ከዱር ፍሬ አብልቶ ከውሃው ማጠጥቶ ሰደዳቸው። በእንደዚህ ያለ ተጋድሎ ከኖረ በኋላ እየሸመገለ ሲሄድ ከዕለታት አንድ ቀን እነዚያ 3ቱ ስውራን ቅዱሳንን ድጋሜ ተገለጹለት። እነሱንም በአገኛቸው ጊዜ በደስታና በሐሴት ከነሱ ጋር ሲጨዋወት ከአደረ በኋላ በሚቀጥለው ቀን ጠዋት በጸሎት ላይ እንዳለ ወደ ምስራቅ ዞሮ እንደሰገደ አረፈ። እነዚህ 3ቱ ስውራን ቅዱሳንም የቅዱሱን ስጋ አጥበውና ገነዘው በክብር በዚያው በበዓቱ ቀብረውታል። ዜና ተጋድሎውንም ጽፈው እዚያው አስቀምጠውታል። ይህ በአንዲት ዘማዊት ሴት ምክንያት ዓለምን ጥሎ የመነነው ቅዱሱ አባታችን አባ ህልያን ነገ ሐምሌ 9 የእረፍት በዓሉ ነው። የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአባ ቅዱስ ህልያን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።